እስራኤል በፈጸመችው ጥቃት በርካታ የሀገሪቱ ከፍተኛ ወታደራዊ አዛዦችና የኒውክሌር ሳይንቲስቶች መገደላቸው ኢራን አረጋግጣለች። በጥቃቱ የኢራን እስላማዊ አብዮታዊ ዘብ የአየር ኃይል አዛዥን ጨምሮ ቢያንስ 20 የኢራን ወታደራዊ ኃይል ከፍተኛ አዛዦች ተገድለዋል። ይህ ኢራን የምትመካበት ወታደራዊ ኃይል ማን ነው? ምንስ አቅም አለው? የኢራን እስላማዊ አብዮት የምዕራባውያን ወዳጅ የነበረው የሻህ መንግስትን ከስልጣን አውርዶ ቦታውን ከያዘ በኋላ ኢራንና ምዕራባውያን አስርታትን ያስቆጠረ ጠላትነት ውስጥ ናቸው። ኢራን በወታደራዊ ኃይል እየተጠናከረች በመምጣት ታካሂደዋለች የሚባሉ ኒውክሌር ግንባታ ዋነኛ ስጋት ከመሆኑ በተጨማሪ በመካከለኛው ምስራቅ ውስጥ ሀያል የሚባሉ ታጣቂ ቡድኖችን በግልጽ በመደገፍ ምዕራባውያንና ወዳጆቻቸውን እንቅልፍ ነስታለች። የሀገሪቱን እስላማዊ ስርዓት ለመጠበቅ እንዲሁም መደበኛ ጦር ሰራዊትን ለመደገፍ በሚል ከ40 ዓመት በፊት የተቋቋመው የኢራን እስላማዊ አብዮታዊ ዘብም ዘወትር በምዕራባውያን ስም የሚነሳው የሀገሪቱ የጦር ክፍልም ተጠቃሽ ነው። አብዮታዊ ዘቡ በተለያዩ የሽብርና የመብት ጥሰት ተግባራት ውስጥ ተሳትፏል በሚል አሜሪካና ካናዳ የጦር ክፍሉን ሽብርተኛ ብለው ፈርጀውታል። አብዮታዊ ዘቡ በአሁኑ ወቅት በኢራን ውስጥ ዋናው የጦር ፖለቲካና የኢኮኖሚ ኃይል ሆኗል። ከሀገሪቱ የበላይ መሪ አያቶላ አይል ሐሚን እና ከሌሎች ከፍተኛ ባለስልጣናት ጋርም የቅርብ ግንኙነት አለው። የኢራን አብዮታዊ ዘብ ከ190 ሺህ በላይ ወታደሮች እንደሚኖረው የሚገመት ሲሆን የራሱን የምድር የባህርና የአየር ኃይል አጠናክሯል። ወሳኝ የሚባሉትን የኢራን ስልታዊ የጦር መሳሪያዎችንም የሚቆጣጠረው ይሄው ኃይል ነው። ከዚህ በተጨማሪ በአገር ውስጥ የሚነሱ ተቃውሞችን ማፈን ዋነኛ ሚናው የሆነው ባሲጅ በመባል የሚታወቀው የሚሊሻ ኃይልን እንዲሁም የሀገሪቱ የኢኮኖሚ አካል ተደርጎ የሚቆጠሩትን ግብረሰናይ ድርጅቶችን ያስተዳድራል። ይህ ብቻም ሳይሆን አብዮታዊ ዘቡ ከኢራን ውጭ በሚንቀሳቀሰው ኩድስ ኢየሩሳሌም ተብሎ በሚጠራው የጦር ክንፍ አማካኝነት በመካከለኛው ምስራቅ ለሚገኙ አጋር መንግስታትና ታጣቂ ቡድኖች ገንዘብ፣ የጦር መሳሪያ፣ ቴክኖሎጂ፣ ስልጠናዎችን እንዲሁም ምክር በመስጠት ተጽዕኖ ያሳድራል። አሜሪካ ኩድስ ኃይልን ሽብርተኛ ቡድኖች በመደገፍ እንዲሁም በኢራቅና በመካከለኛው ምስራቅ በመቶዎች ለሚቆጠሩ አሜሪካንና የአጋር ሀገራት ጦር ሰራዊት አባላት ሞት ምክንያት የሆነ ጥቃት በመፈጸም ትከሰዋለች። በዚህም እንደ አውሮፓውያን አቆጣጠር ጥር 3 2020 አሜሪካ በባግዳድ በፈጸመችው የድሮን ጥቃት የኩድስ ኃይልን ዋና አዛዥ የነበሩትን ሜጀር ጀነራል ቃሲም ሶሊማንን ገድላለች። በወቅቱ የመከላከያ መስሪያ ቤቷ ሶሊማን በኢራቅ አሜሪካዊ ተቋራጭን የገደለ የሮኬት ጥቃት ማቀነባበራቸውንና አሜሪካዊ ዲፕሎማቶች እንዲሁም ወታደሮች ላይ ጥቃት ለመፈጸም እቅድ እንደነበራቸው ገልጿል። አያቶላ ሐሚን ለጀነራሎች ግድያ የኃይል የበቀል እርምጃ እንደሚወሰድ ጥሪ አቅርበው የነበሩ ሲሆን ይህም ወደ ባሰ ግጭት ሊያመራ ይችላል የሚል ስጋትን ፈጥሮ ነበር። አውሮፓውያኑ 1979 አብዮት በፊት የኢራኑ የመጨረሻ ንጉስ መሐመድ ሪዛ ፓህሊ ብሔራዊ ጸጥታን ለማረጋገጥና ስልጣናቸውን ለማስጠበቅ የሚተማመኑበት በጦር ኃይላቸው ነበር። በአያቶላ ሩሁል ሐሚኒ የሚመሩት አዲሶቹ እስላማዊ ባለስልጣናትም ይህንን በመከተል ነበር አብዮታቸውንና አመራራቸውን ለማጠናከር ቁርጠኛ የሆነ ጠንካራ ኃይል እንደሚያስፈልጋቸው የተገነዘቡት። በመሆኑም የሃይማኖት መሪዎች መደበኛ ጦር አርቲሽ የኢራንን ዳር ድንበር ይጠብቅ፣ የውስጥ ወሰኖችን ስርዓትን እንዲያስከብር፣ ሌላ የጥበቃ ቡድን ደግሞ እስላማዊ ስርዓቱን እንዲከላከል የሚፈቅድ አዲስ ህገ መንግስት አወጡ። በተግባር ግን የጥበቃ ቡድኑ በህገ መንግስቱ ከተሰጠው ሚና ሲወጣ ይታይ ነበር። አብዮታዊ ዘቡ ከተሰጠው ኃላፊነት ውጪ ህዝቡን ደንብና ስርዓት እንዲያከብር የሚያደርግ ሲሆን የራሱን ጦር፣ የባህር እና የአየር ኃይል አቋቁሟል። አብዮታዊ ዘቡ መደበኛ ጦሩ ካሉት 230 ሺህ ወታደሮች ያነሱ ሰራዊት ቢኖረውም በኢራን እንዲሁም አገሪቱ ከመፈጸመች ወታደራዊ ዘመቻዎች ጀርባ ያለ ዋነኛ ወታደራዊ ኃይል ተደርጎ ነው የሚታሰበው። በእስራኤል ጥቃት የተገደሉት የአብዮታዊ ዘቡ ዋና አዛዥ ሜጀር ጀነራል ሆሴን ሳልሚ እና ከፍተኛ መኮንኖችም የአገሪቱ የበላይ መሪን ሲያማክሩ ቆይተዋል። የአብዮታዊ ዘቡ የባህር ኃይል 20 በመቶ የሚሆነው የዓለም የነዳጅ አቅርቦት የሚያልፍበትንና የባህረ ሰላጤ ሀገራትን ከህንድ ውቅያኖስ ጋር የሚያገናኘውን የሆርሙዝ ባህር ወሽመጥ የመቆጣጠር ኃላፊነት አለው። የባህር ኃይሉ በዚህ ስልጣኑ ያሉትን አነስተኛ የጦር ጀልባዎች በመጠቀም ወደ ኢራን የህዋ ግዛት ቀርበዋል ያላቸውን የአሜሪካ የጦር መርከቦች ማስቆምና ዓለም አቀፍ የመርከብ ጉዞችን አቅጣጫ ማስቀየር መነጋገሪያ ሆኖ ነበር። የውጊያ አውሮፕላኖች በስሩ የሌሉት የአብዮታዊ ዘቡ አየር ኃይል ኢራን ያሏትን ሚሳኤሎች የመቆጣጠር ኃላፊነት አለው። አሜሪካ እንደምትለው ኢራን የተጠናቀቁ አሊያም በመበልጸግ ላይ ያሉ ከ10 በላይ የባሊስቲክ ሚሳኤል ስርዓቶች እንዲሁም
በመቶዎች የሚቆጠሩ ሚሳኤሎች ክምችት ያላት ሲሆን በመካከለኛው ምስራቅ ትልቅ የባሊስቲክ ሚሳኤል ኃይል ባለቤት ናት። አሁን እስራኤል በኢራን ውስጥ ያሉ የኒውክሌር ማዕከላት፣ ሚሳኤል ማስወንጨፊያዎችን እና የአየር ጥቃት መከላከያ ስርዓቶች ላይ በፈጸምኩ ባለችው ጥቃት ምን ያህሎቹ እንደወደሙ የታወቀ ነገር የለም። ኢራን ከዚህ ቀደም በእስራኤል ላይ የተፈጸመባት ጥቃቶች ለመበቀል ከፍተኛ መጠን ያላቸው ድሮኖችን እንዲሁም ሚሳኤሎችን መጠቀሟ ይታወሳል። ኢራን በአውሮፓውያኑ 2018 በሰሜን ኢራቅና ፓኪስታን ውስጥ በሚንቀሳቀሱ ኢራናውያን ቡድኖችና በሶሪያ ባለው የእስላማዊ መንግስት ቡድን ላይ የባሊስቲክ ሚሳኤሎችን ጥቃት በተደጋጋሚ ፈጽማ ነበር። ከቅርብ ዓመታት ወዲህ የኢራን መንግስት የውጭ ፖሊሲውን ለማስፈጸም ይጠቀምበታል የሚባለው አብዮታዊ ዘብ ክፍል የሆነው ኩድስ ኃይልን ኢራንም የኩድስ ኃይል በሶሪያ ከ10 ዓመታት በላይ በተካሄደው እርስ በርስ ጦርነት ወቅት ከስልጣን የተባረሩትን ባሽር አልአሳድን በመደገፍ ጉልህ ሚና ነበረው። ኃይሉ ለፕሬዝዳንት ባሽር አልአሳድ ታማኝ የሆኑ ኃይሎችን በማማከርና ከእነርሱ ጋር በመሆን የሚዋጉ በሺዎች የሚቆጠሩ የሺዓ ሙስሊም ሚሊሻዎች እንዲሁም በኢራቅ አይኤስ ለማሸነፍ የተረዳውን በሺዓዎች የበላይነት የሚመራው ልዩ ኃይል በማስታጠቅ ሲደግፉ ቆይተዋል። ይህ በሶሪያና በአካባቢው የተካሄዱ ግጭቶች የእስላማዊ አብዮታዊ ቡድን አዛዥ የነበሩት ሜጀር ጀነራል ሱሌይማን በኢራን ውስጥ ይበልጥ እንዲታወቁ አድርጓቸዋል። ነገር ግን ጀነራሉ ከ5 ዓመት በፊት በዶናልድ ትራምፕ ጥቃት ኢራቅ ባግዳድ ውስጥ መገደላቸው ይታወሳል። አሜሪካም የኩድስ ኃይል ኢራን በሊባኖስ የሚንቀሳቀሰውን ሂዝቡላህና የፍልስጤም እስላማዊ ጂሃድ ጨምሮ በመካከለኛው ምስራቅ የሚንቀሳቀሱና በሽብርተኝነት ለተፈረጁ ቡድኖች ዋነኛ የድጋፍ ምንጭ ነው ትላለች። ኢራን ይህንን የአብዮታዊ ዘብ አካል የሆነውን ኩድስ የተባለውን ቡድን ገንዘብ፣ ስልጠና፣ የጦር መሳሪያዎችንና ቁሳቁሶች በመስጠት ለማጠናከርና ለመርዳት የምትጠቀምበት ዋነኛ ዘዴዋ ነው። የኩድስ ኃይል በቀጥታ አሊያም በሌሎች ተላላኪዎች አማካኝነት ከሰባቱ አህጉራት በአምስቱ የሽብር ጥቃቶች እንዲፈጸም በማሴርና በመፈጸም በአሜሪካ ሲከሰስ ቆይቷል። በአውሮፓውያኑ 2011 በጆርጅ ታውን በሚገኝ ምግብ ቤት ቦምብ በማፈንዳት በአሜሪካ የሳውዲ አረቢያ አምባሳደርን ለመግደል በተያዘው እቅድ የኩድስ ኃይል ተሳትፎ እንደነበረውም ተገልጿል። ከአንድ ዓመት በፊትም የጀርመን ፍርድ ቤት የጀርመን እስራኤል ቡድን የቀድሞ መሪ እና ከቡድኑ ጋር ግንኙነት ያላቸው ሰዎች ሲሰልል በተገኘ የኩድስ ኃይል አባል ላይ የጥፋተኝነት ብይን አስተላልፏል። እንዲህ አይነት ድርጊቶችም ከአሜሪካ እንደ አውሮፓውያን አቆጣጠር ሚያዝያ 2019 የኢራን አብዮታዊ ዘብን በውጭ የሽብርተኝነት ቡድን እንድትፈርጅ ምክንያት ሆኗል። በይፋ የሚታወቅና የመንግስታዊ የሆነ ወታደራዊ ኃይል በሽብርተኝነት ሲፈረጅ ይሄ የመጀመሪያው ነው። ከዚህም በተጨማሪ አሜሪካ በኢራን የነዳጅ የውጭ ዘይት ንግድ ላይ የጣለችው ማዕቀብ በማጥበቅ ምጣኔ ሀብቷ ይበልጥ እንዲዳከም እያደረገች ነው። በምላሹም ኢራን የአጸፋ እርምጃ ወስዳለች። አብዮታዊ ዘቡ የአሜሪካ ጦር የቅኝት ድሮንን በሆርሙዝ የባህረ ወሽመጥ ላይ መስቶ የጣለ ሲሆን በማስከተልም ዩናይትድ ኪንግደምን ንብረት የሆነ ነዳጅ ጫኝ መርከብን በቁጥጥር ስር አውሏል። በተጨማሪም በኦማን ባህረ ሰላጤ ላይ በ6 ነዳጅ ጫኝ መርከቦች ላይ ውድመቱን ካስከተሉ ተከታታይ ፍንዳታዎች ጀርባ የኢራን እጅ አለበት ስትል አሜሪካ ወንጅላለች። ከዚህ በኋላም በሁለቱ የሳውዲ አረቢያ የነዳጅ ተቋማት ላይ የድሮንና የክሩዝ ሚሳኤል ጥቃት በመፈጸም እንዲሁም የአሜሪካ ወታደሮች በሚጠቀሙበት የኢራቅ የጦር ሰፈር በማጥቃት አንድ አሜሪካዊ በመግደል ከሳታለች። ኢራን ግን ክሱን አስተባብላለች። የሮኬት ጥቃቱን ተከትሎም በአሜሪካና በኢራን መካከል የተፈጠረው ግጭት ተባብሶ ነበር። ይህንንም ተከትሎ አሜሪካ የሮኬት ጥቃቱን ፈጽሞታል ብላ ባመነችው በኢራን በሚደገፈው የኢራቅ ሚሊሻ ቡድን ከታይብ ሂዝቡላህ ጋር ግንኙነት አላቸው ባለቻቸው በኢራቅና በሶሪያ በሚገኙ 5 የጦር ሰፈሮች ላይ የአየር ድብደባ ፈጽማለች። በአየር ድብደባው ቢያንስ 25 ተዋጊ ሚሊሻዎች የተገደሉ ሲሆን ይህም በባግዳድ በሚገኘው የአሜሪካ ኤምባሲ አካባቢ ከፍተኛ ተቃውሞን አስነስቶ ነበር። ከቀናት በኋላ ደግሞ የአሜሪካ ድሮን ከባግዳድ አየር ማረፊያ እየወጣ ባለ ተሽከርካሪ ላይ በተከሰሱ ሚሳኤሎች ጀነራል ሱሌይማን እና የካታይብ ሂዝቡላህ አዛዥ የነበሩትን አቡ ማህዲ አልሙህንዳሲን ጨምሮ በርካታ የሚሊሻ ቡድን መሪዎች ተገድለዋል። የኢራን አብዮታዊ ዘብ በአገሪቱ የሲቪል ተቋማት ላይ ወሳኝ ድርሻ አለው። ወደ 100 ሺህ የሚጠጉ ወንድና ሴት እስላማዊ በጎ ፈቃደኛ ሚሊሻ ያሉት ባሲጂ ታጣቂ ኃይልን ይቆጣጠራል። ባሲጂ ለአብዮቱ ታማኝ ሲሆን ብዙ ጊዜ በሀገሪቱ ውስጥ የሚፈጠሩ ተቋሞችን ለመበተን ይጠቀምበታል። አብዮታዊ ዘቡና ባሲጂ በአውሮፓውያኑ 2019 አወዛጋቢ የነበረውን የቀድሞው ፕሬዝዳንት መሐመድ አህመዲነጃድ እንደገና መመረጥን ተከትሎ የተቀሰቀሰውን ተቃውሞ አስቁመዋል። በዚህ ተቃውሞ በርካታ የተቃዋሚ ደጋፊዎች የተገደሉ ሲሆን በሺዎች የሚቆጠሩ ታስረው ነበር። የአብዮታዊ ዘቡ ኃይል ከአያቶላህ ኻሜኒ ጠንካራ ድጋፍ ጋር በኢራን ፖለቲካ ቁልፍ ተዋናይ መሆን ችሏል። የአብዮታዊ ዘቡ መኮንኖች በመንግስት በምክር ቤትና በሌሎች ተቋማት ላይ ወሳኝ ቦታዎችን ይዘዋል።
የአብዮት ዘብ መኮንኖች በተደጋጋሚ የመንግስት ፖሊሲዎች ይተቻሉ። የቀድሞ ዋና ኮማንዶ ሜጀር ጀነራል መሐመድ አል ጃፋር ኢራን በ2015 ከዓለም ሀያላን ጋር ካደረገችው የኒውክሌር ስምምነት ጋር በተያያዘ በፕሬዝዳንት ሐሰን ሩሃኒ የቀረቡ ሀሳቦችን በግልጽ ሲቃወም ነበር። በኢራን ወታደራዊና ፖለቲካዊ መድረኮች ላይ ጉልህ ሚና ያለው አብዮታዊ ዘቡ የአገሪቱን ምጣኔ ሀብትን ሲሶ ያህሉን እንዲቆጣጠርም ይታሰባል። ከወታደራዊ ዘርፍ ባሻገር አብዮታዊ ዘቡ በቤቶች፣ በግድብ እና በመንገድ ግንባታ፣ በነዳጅ እና ጋዝ ፕሮጀክቶች፣ በምግብ፣ በትራንስፖርት እንዲሁም በትምህርትና በባህል ተግባራት ላይ በንቃት ይሳተፋል። የአብዮታዊ ዘብ የምህንድስና ክንፍ ሀታም ኦል አንቢያን በ10 ሺዎች የሚቆጠሩ ሰራተኞች እንዳሉት የሚነገር ሲሆን በግንባታና በምህንድስና ውሎች በቢሊዮኖች የሚቆጠሩ ዶላሮችን ያገኛል። ከኢራን ምጣኔ ሀብት መዳከም ጋር በተያያዘ ተቃውሞዎች ሲያጋጥማቸው የነበሩት ፕሬዝዳንት ሩሃኒ የተንሰራፋውን የአብዮታዊ ዘቡን የንግድ ኢምፓየር በተደጋጋሚ ተችተዋል። በአንድ ወቅትም ቡድኑን የመንግስት ተቋማትን ያስፈራ መሳሪያ ያለው መንግስት ሲሉ ገልጸውት ነበር። የዛሬውን ቪዲዮ እዚህ ላይ ፈጸምኩ። አብራችሁ ስለቆያችሁ አመሰግናለሁ። ቪዲዮውን ከወደዳችሁ ላይክ፣ እንዲሁም ያላችሁን አስተያየት ኮሜንት መስጫው ላይ አስፍሩልኝ። በቀጣይ እንደሚያስገርምና የሚያስደንቅ ቪዲዮ ስለቅ መልእክት እንዲደርሳችሁ ሰብስክራይብ አድርጋችሁ ደወል ምልክቱን ተጫኗት።